ጳጳሶች ወይም መንግስት ጥብቅና ይቆምልኛል ብዬ ሳይሆን ቁርአን ወንጌልን ስለሚቃወም ወንጌል ጥብቅና ይቆምልኛል ብዬ ነው። ሙስሊሞች ቁርአን ከአላህ የወረደ ነው ብላችሁ የምታምኑ ከሆነ እናንተ በቁርአን ታምናላችሁ እንጂ ማንም ቁርአን እንዳይነካ ማድረግ አትችሉ። ምክንያቱም ቁርአን የአላህ እንጂ የእናንተ አይደለም። አላህ ደግሞ ቁርአንን ሲያወርድ ለሁሉም ሰው ነው። እናንተ ግን መጀመሪያ ሙስሊም ካልሆንክ ቁርአንን አትነካም ታረክሰዋለህ ትላላችሁ። ሳያውቅ ሰው ምን ብሎ ያምናል? እምነት እኮ የሚወለደው ከማወቅ ነው። ለማወቅ ደግሞ ማንበብ ይጠበቅብሃል፣ መማር ይጠበቅብሃል። መረዳታችሁ አስፉት፣ አትሰብስቡት። እናንተ መጽሐፍ ቅዱስን እንዳታነቡ የከለከላችሁ ማን ነው? መጽሐፍ ቅዱስ መሆኑን እናምናለን፣ ግን እናንብብ ብትሉ እልል ብለን ነው የምንቀበላችሁ። ሳታውቁ ልታምኑ አትችሉምና። ምክንያቱም መጽሐፍ ቅዱስ ለሰው ሁሉ ተብሎ የተጻፈ እስከሆነ ድረስ። እናንተ ግን ቁርአን ተነካብን እያላችሁ እር ትላላችሁ። ቁርአን ስህተት ካለው አዎ ስህተት ነው ተብሎ ይነገራል። ቁርአን የተጻፈው ለሁሉም ሰው እኮ ነው። ቁርአን ስህተት ካለው ለልጄ ስህተትን እንዴት አስተምራለሁ? ስህተት ነው እላለሁ። አንተ ሳታቅ ስለተቀበልከው እኔም ሳላቅ ልቀበለው፣ ሳላቅ ላስተላልፈው እንዴት ይሆናል? ጎበዝ እስካስብ። ነገሩ በእናንተ ከገደባችሁት ግን የእግዚአብሔር መሆኑ ቀርቶ የአላህ መሆኑ ቀርቶ የእናንተ አደረጋችሁት። ስለዚህ እውነት ከሆነ ለሁሉ ይፋ ይሁን ይውጣ። ቁርአን በአይሁድ ነቢያት ያምናል። የአይሁድ ነቢያት ኦሪትን ያምናሉ። ስለዚህ ኦሪት አለ፣ ወንጌል አለ፣ ቁርአን አለ። ቁርአን በአይሁድ ነቢያት እንመዝነው፣ በኦሪት እንመዝነው። ፈጣሪ ብላችሁ የምታስቡ ከሆነ ፈጣሪ ዋጋው መፍጠር ከሆነ መግደል ዋጋው ሊሆን ስለማይችል ከሶስቱም ከኦሪትና ከወንጌል ከቁርአን የትኛው ነው የፈጣሪ ዋጋ ሊያሟላ የሚችለውን አብረን እንመዝን። መጽሐፍቶቹ ሁሉም ለሰው ልጆች የተጻፉ እስከሆኑ ድረስ። ከዚህ ውጭ ግን ሰው ሳያቅ እመን ማለት ግን ማስገደድ ነው። ስለዚህ ማንም ቁርአን ያነባል፣ ስለ ቁርአን አስተያየት ይሰጣል። እናንተ ስለፈቀዳችሁ አይደለም፣ ቁርአን ለሰው ልጆች ሁሉ ተብሎ ስለተጻፈ እንጂ። ያ ካልሆነ መሳሳታችሁ እወቁ። በድሮ ጊዜ አጋንንት በጣዖት አድረው በአምላክ ስም ሰዎችን ያስቱ ነበር። ሰዎች ደግሞ ልጆቻቸውን ይገብሩላቸው ነበር። በአምላክ ስም ደም ማፍሰስ። አምላክ ፈጣሪ ሲሆን መግደል ከእግዚአብሔር የመለየት ውጤት ነው። በተናቀ ጥበባቸው ግን ያስቷቸው ነበር። አምላክ ሰው ሆኖ ይህን ሲያፈርስባቸው፣ ዛሬ ደግሞ አጋንንት በሰዎች አድረው በአምላክ ስም ሰዎችን ማሳት ጀመሩ። ይህው ደግሞ መነሻው ቁርአን ነው። ቁርአን የአይሁድ ነቢያትን ሲያነሳ የአምላክ ስም ስሙ ማድረጉ ነው። ፍቃዱ ግን ከእግዚአብሔር ፈጽሞ የተለየ ነው። ደም ማፍሰስ ነው። የዘላለም ሰይፍን ነው። ስለዚህ በጣዖት አድሮ ሰዎችን ያስት የነበረ ሰይጣን ዛሬም በሰዎች አድሮ በአምላክ ስም ሰዎችን ያስታል። የቁርአን ትልቁ ገበና ሰዎችን ጥይት መከላከያ እንዲለብሱ ያስተማረ እግዚአብሔር ነው ይላል። ሞት ከእግዚአብሔር መለየት ውጤት ከሆነ የሰልፍ ስርዓት ኩላ ያስተማራቸው ለሰዎች ጋኔን ነው፣ ሰይጣን ነው። ምክንያቱም ሞት እግዚአብሔር መቃወም እስከሆነ ድረስ፣ ሰይጣን ደግሞ ነፍሰ ገዳይ ነው። በኃጢአት ከእግዚአብሔር ለይቶ ነው ሰዎችን ማደሪያ የሚያደርጋቸው። ስለዚህ ሰዎችን የማሳቻ ዘዴ በአዲስ ኪዳን የጋኔን መሳሪያ፣ የሰይጣን መሳሪያ መጀመሪያ ሀ ብሎ የጀመረው ቁርአንን ነው።